ድርጅታችን ለየት የሚያደርገው ግን በምንሰጠው ሰርቪስ ከሌላው እንለያለን። ይህ ምን ማለት ነው? በአውቶቡስ ውስጥ ዋይፋይ አለ፣ ኤር ኮንዲሽነር አለው፣ በጣም ንጹህ ነው። ከምንም በላይ ደግሞ ደንበኞቻችን የድርጅታችን ጀርባ አጥንት ናቸው ብለን ስለምናምን እጅግ በጣም የተለየ መስተንግዶ አለን። ስለዚህ በእነዚህ ከሌላው የተለየን ያደርገናል ማለት ነው። አንድ ኦፕሬተር ዋናው በመዘኛው ደንበኛን በቋሚነት ያንተ ሆኖ እንዲቀጥል ሴፍቲ ወሳኝ ነው። ለዚህ ምንድነው በሰላም ባስ ሁሉም ሰራተኛ በየፊልዱ በተወሰኑ ኢንተርቫሎች ስልጠና አለ። ለምሳሌ አሽከርካሪዎቻችን በምሳሌ የአሽከርካሪዎች ማሰልጠኛ ተቋም በቂ የሆነ ስልጠና ወስደዋል። እዛ ያሉ ባለሙያዎች ደግሞ እጅግ በጣም የተመሰከረላቸውና በሀገራችን ለከተማችን ብሎም ለሀገራችን ትልቅ አስተዋጽኦ ያደርጉ ብቃት ያላቸው አስተማሪዎች አሉ። እዛ ሄዶ ይማራሉ፣ ተምረዋልም፣ ቀጣይነትም ይኖረዋል። በኦፕሬሽን ላይ ያሉ ከሽፍርናና ከመስተንግዶ ውጭ ያሉ የቢሮ ሰራተኞችም በደንበኛ አያያዝ በጣም እውቅ በተባሉ በከተማችን የባለሙያዎች የተለያዩ ስልጠናዎች ይሰጣሉና በእውነት ነው በጣም እጅግ በጣም ትልቅ ለውጥ ነው ያገኘ ነው። ምሳሌ ማሰልጠኛ ተቋም ሰልጥነን ከመጣን በኋላ አደጋ ወይም ግጭት አልፎ አልፎ ያጋጥም ነበር፣ ግን ትርጉም ባለው ደረጃ አሁን ቀንሷል። ሰላም ባስ ቪዥን ያለው ተቋም ነው። በጣም ረጅም ቪዥን አለው። ምንድነው እንደ ስራ አስኪያጅ የድርጅቱን ቪዥን በተለይ በምስራቅ አፍሪካ የሀገራችን የሰላም ሁኔታ ግምት ውስጥ ያስገባ የትራንስፖርት ሰርቪስ ለመስጠት እቅድ አለው።